ኦኬ እንዴት ናችሁ? ዛሬ ደግሞ እንግሊዘኛ ከጀመርን ሁለተኛ ቀናችን ነው እና ኤቭሪዴይ በየቀኑ እንግሊዘኛ ቪዲዮ ለቅላችኋለን። ዛሬ እንግሊዘኛ ከጀመርን ሁለተኛ ቀናችን ነው። ኮመን እንግሊዘኛ በጣም የተለመዱ የእንግሊዘኛ ቃላቶችን በየቀኑ እንማራለን። እስቲ እስከ መጨረሻ ቪዲዮውን እባካችሁ አብራችሁን ቀጥሉ። በዚህ ክረምት በእያንዳንዱ ቀን ቪዲዮ አብረን እንግሊዘኛ እንማማራለን። እንጀምር። ኮመን እንግሊሽ ወርድስ በጣም የተለመዱ የእንግሊዘኛ ቃላቶችን እናንተ እንድታወሩባቸው በማሰብ ነው። እስቲ እንጀምር። አንደኛ I didn't mean to say that. Somebody say I didn't mean to say that ማለት ምን ማለት ይመስላችኋል? I didn't mean to say that ካለ አንድ ሰው እንደዛ ለማለት ፈልጌ አይደለም ማለት ነው። እሺ I didn't mean to say that እንደዛ ለማለት ፈልጌ አይደለም። I didn't mean to say that እንደዛ ለማለት ፈልጌ አይደለም ስትሉ በእንግሊዝኛ I didn't mean to say that። እሺ ሁለተኛ what can I get you get አትበሉ እዚህ ጋር what can I get you እስቲ በለው what can I get you ያ what can I get you ማለት ምን ልታዘዝ ማለት ነው። ምን ልታዘዝ what can I get you እስቲ በለው what can I get you ያ ስለዚህ ምን ልታዘዝ ስትሉ በእንግሊዝኛ what can I get you ምን ይምጣልህ ምን ልታዘዝ in English what can I get you። እሺ ሶስተኛ step aside በእንግሊዝኛ የሆነ ሰው step aside ካላችሁ ምን እያላችሁ ነው? ዞር በል ማለት ነው። እሺ ዞር በል ስትሉ በእንግሊዝኛ step aside ስትሉ step aside step aside step aside step aside በለው እስቲ step aside። አራተኛ look where you are going look where you are going look where you are going ማለት ነው። look where you are going ካለ እያየህ ማለት ነው። እሺ look where you are going look where you are going look where you are going ማለት እያየህ ሂድ እንዳይመታ ስትል look where you are going። አምስተኛ I'm skeptical ማለት ነው። I'm skeptical ማለት ተጠራጣሪ ነኝ ማለት ነው። እሺ I'm skeptical ማለት ተጠራጣሪ ነኝ ማለት ነው። ተጠራጣሪ ነኝ ስትል በእንግሊዝኛ I'm skeptical። እሺ ስድስተኛ በእንግሊዝኛ በቃሌ አላቆም ስትሉ I don't know it by heart I don't know it by heart በቃሌ አላቆም I don't know it by heart ካላችሁ በእንግሊዝኛ በቃሌ አላቆም። ኦኬ ሰባተኛ wake up sleepy head ካለ አንድ ሰው ምን ማለት ነው? wake up sleepy head አንተ እንቅልፋም ተነስ ማለት ነው። በእንግሊዝኛ የሆነ ሰው አንተ እንቅልፋም ተነስ ስትሉት wake up sleepy head yeah wake up sleepy head። ኦኬ ስምንተኛ morning person ምን ማለት ነው? እስቲ ሞርኒንግ ጠዋት ነው። ፐርሰን ሰው ነው። ስለዚህ ሞርኒንግ ፐርሰን ማለት ጠዋት የሚነሳ ሰው ማለት ነው። ያ ሶ እነዚህን 8 ቃላቶች እንደዚህ አስረድቻችኋለሁ። ቪዲዮውን ከወደዳችሁት ሁላችሁም ባካችሁ ላይክ አድርጉልን። ኮሜንት ላይ ደግሞ እስቲ እናንተ ሞርኒንግ ፐርሰን ከሆናችሁ የስ ሞርኒንግ ፐርሰን ብላችሁ ኮሜንት ላይ ጻፉልን። ሁላችሁንም ወዳችኋለሁ። ዶንት ፎርጌት አዲስ ከሆናችሁ ለዚህ ቪዲዮ ባካችሁ ሰብስክራይብ አድርጉ። ለዚህ ቤተሰብ በእያንዳንዱ ቀን እንግሊዝኛ እንለቅላችኋለን። ላቭ ዩ